መጥቶ ከተንበረከኩበት ወደ ሰማይ ወሰደ። አሜን። ጌታ አንድ ነገር አሳየ። ዛሬ እግዚአብሔር አንተ ሕዝብ ልናገር ይፈለገ እግዚአብሔር ብዙ ዘመን እየተናገረ ነው። ሳይናገር ቀርቷል። ለምን እንደዚህ የተሰበሰብከው? ነገር ግን እግዚአብሔር አንድ ነገር ግን ዛሬ በዚች ከተማ ላይ ያውጃል። አሜን። ዛሬ ከአርያም ከሦስቱ ሥላሴ ድምፅ መጥቷል። አሜን። ዛሬ ምልክት አለኝ እኔ ወደ ምድሪቱ ሲሄድ ሆዴ ተንቦጨቦጨ እዛ ጋር ሆኜ ከመጣሁ እሺ ላስተናግድህ አሁን አንተ ተናገር እያልኩት ነበር። ክብር ለኢየሱስ ይሁን። ወደ ሰማይ ከወሰደኝ በኋላ ኢትዮጵያን ዞርናት እስከ ኤርትራ። ኤርትራ እየተንተፈተፈች ነው እንደ መኪና ነዳጅ እንደጨረሰ መኪና። ነገር ግን እግዚአብሔር ከዛ ምድርም ከኢትዮጵያን ታላቅ ሰራዊት እንደሚያስነሳ ታላቅ ኃያላን እንደምነሳ እነዛ ኃያላን አለ እግዚአብሔር። ዘመኑ መጣ ሐሰን። ያ ዘመን ስደርስ ብሎኝ ነበር። ያ ዘመን ስደርስ ሙሉ ጊዜን ትሰጠኛል። ከዛ ድረስ ስራዬን ስራ እየሰራ አገልግለኛል። ከዛ በኋላ ወገን ልክ ኦዚያን በሞተበት ዓመት እንደሚባል መለስ በሞተበት ዓመት ንጉሥ መለስ በሞተበት ዓመት ድምፅ መጣ። ኃያላን የሚነሱበት ዘመን ደረሰ። ኃያላን ሊነሱ ነው። ነገር ግን አለ እግዚአብሔር ቤቱ ኃያላን የሚወለዱበት ቤት አይደለም፣ ቤቱ ገዳይ ነው። ኃያላንን የሚገልብኝ ስላለ መጥረጊያ አስይዣለሁ የቤቱ መጥረጊያ። አሜን። ሁለተኛ አንድ ደግሞ ላይ አሜን። እናቶች አሜን። አንጓለለ አሜን። አበረጠረ እንዲህ ሳረግ አሳየኝ። በረገጥክባት መድረክ ላይ አለ በገባህባት ቤት ሁሉ አለ ታበጥርልኛለህ። አሜን። ትሆናለህ። አሜን። የእግዚአብሔር ሕዝብ ሆይ ድምፅ መጣ። አሜን። ድምፅ መጣ። አሜን። ሕዝቤ ሙት፣ ሕዝቤ ሙት፣ ሕዝቤ ሙት። ልጄ ሞቶ አከበረኝ። አንተም ልጄ ነህ። አንተ እኮ ጭቃላ አይደለህም። አንተ እኮ ሁለት ሦስት ሰው አይደለህም። የኔ ነህ። አሜን። የኔ ልጅ ሞቶ ካከበረኝ ሞተ አክብረኝ። አሜን። ይላል የሠራዊት ጌታ እግዚአብሔር። ሕዝቤ ሙት፣ በሰው ወገን ላይ አትሙት። ለእግዚአብሔር መንግሥት ክብር ሙት። አሜን። ለእግዚአብሔር አንድ ጊዜ መጣና እንዲህ አለ እንዲህ አስታውል። ሬሳ እንዲህ ተጋድሞ ሕዝብ መጥቶ እንዲህ ስሰበሰብ ዙሪያውን ስከብ ጌታ ሆይ እኔን ወደ ላይ አወጣኝና ከጎኑ አስቀምጦ ያቸዋል። ልክ እናንተ አሁን ያችሁ እንደሰማችሁ እነዚህ እኮ የሚዘምር ሕዝብ ነው ሄዷል። ታዲያ እንዴት ነው ጌታ ሆይ ሬሳ አይገማቸውም እንዴ